ከብቸኛው ጋር ይቀርባል። ማንም ሊቀርብ የማይፈልገው በተለይ ማርቆስ ወንጌል ላይ ለምጻምን ማንም ሰው የማይቀርበውን ለምጻም ሰው ቀርቦ ጌታ ሆይ ብትወድ ልታነጻኝ ትችላለህ ባለ ጊዜ ዳሰሰውና ምን አለ? እወዳለሁ ንጻ አለ ይላል እግዚአብሔር ቃል። ማንም ሊቀርበውን አካል በመቅረብ ኢየሱስ ክርስቶስ ትክክለኛ ስብዕና ወንድሙ ሰው የሚያደርገውን ነገር አድርጎ እንመለከታለን። አምላክ በመሆኑ ደግሞ ሰው የማይችለውን ከእግዚአብሔር ጋር የማስታረቅን ሥራ ሰርቶ ኢየሱስ ክርስቶስ ትልቅን ተግባር ፈጽሞ ሞትን አሸንፎ ተነስቶ እንመለከታለን። እነዚህን ሰዎች ሊያደርጓቸው የሚችሉ ነገሮች አይደሉም። ስለዚህ በሰውና በእግዚአብሔር መካከለኛ ሆኖ የመጣ ጌታ እንደሆነ ማርቆስ በስፋት ጽፏል። በዚህ ክፍል ላይ የምናገኘው ታሪክ በእስራኤል ላይ በጣም የተከበሩ በጣም የሚወደዱ የማይታለፉ በዓላት አሉ። ከነዛ መካከል አንዱ ፋሲካ ነው። ትልቁን ቦታ ነው የሚይዘው የፋሲካ በዓል። በእስራኤል ሕግ ፋሲካ ማለት ፓሳህ ከሚለው ከዕብራይስጥ ቃል የመጣ ወንም ደግሞ በእንግሊዝኛ መጽሐፍ ቅዱስ ደግሞ እንደሞ ትርጉሙ ፓስ ኦቨር አለፈ በአማርኛ ማለት ስለሆነ ያንን ያለፉበትን ምዕራፍ ዘወር ብለው እስከ ልጅ ልጃቸው ድረስ በዘመናት ሁሉ መካከል የማይሻር በዓል ሆኖ እንዲያስቡት እግዚአብሔር በመካከላቸው የተወ በዓል ነበረ። እስኪ አለፈ በሉ። እግዚአብሔር አለፈ የሚለውን ቃል ራሱ ነው ተናገረው። ፋሲካ አድርጉልኝ ብሎ እግዚአብሔር ተናገረው። ምንድነው? ከግብጽ ምድር ባርነት ከተገዙበት መገዛት ለረጅም ዘመናት ከነበሩበት አንገታቸውን ደፍተው ከኖሩበት ኑሮ እግዚአብሔር የመጨረሻን እርምጃ 10 ታላላቅ በጣም ከባድ መቅሰፍቶችን በግብጽ ምድር ላይ ካደረገ በኋላ በመጨረሻ ግን በበግ መታረድ ደሙን በጎበናቸውና በመቀናቸው ቀብተው በግብፃውያን ምድር ላይ የነበረውን በኩሩን ለመግደል እግዚአብሔር መልአኩን በላከ ጊዜ የእስራኤላውያንን ቤት ያልፍ ነበር። መልአኩ ከእስራኤላውያን ቤት አንድም በኩር አልሞተም፣ ታናሽም አልሞተም። በግብፃውያን ቤት በሙሉ ለቅሶ በነበረ ጊዜ በእነሱ ቤት ግን ሳቅ ነበር፣ ማለፍ ነበረ። እግዚአብሔር ነበር ይህንን ያደረገው። ስለዚህ ይህንን በዓላችሁን መቼም ቢሆን እንዳታቋርጡ ብሎ እግዚአብሔር ነግሯቸው ነበር። ይደረግ የነበረው ኒሳን በሚባል በዕብራይስጥ ማለት ነው በሚባል ወር ላይ ነበር የሚደረገው። ፋሲካ የሚደረገው ኒሳን በእኛ መጋቢትና ሚያዝያ መሃል አካባቢ እንደማለት ነው የነሱ አቆጣጠር ስለሆነ በዚያ 14ኛ ቀን ላይ በኒሳን ወር 14ኛ